ሰላም ሰላም፣ ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ? ጽጌረዳ ድራማን ወደዳችሁት? እንግዲህ ከወደዳችሁት ላይክ፣ ሼር፣ ኮመንት እያደረጋችሁ እዩት እላችኋለሁ። እንዴት መሰላችሁ? ዛሬ ደግሞ እንግዲህ ጽጌረዳ ያው በእርግጥ ራሷን ለማጥፋት ብዙ ጊዜ ይሞክራለች። ጽጌረዳ ላይ እየሆነ ያለው ነገር በጣም ያሳዝናል እና ጽጌረዳ በጣም በወንጀል አጨማልቀዋታል። እሷ ባላወቀችው ነብዩና አለቃው ጽጌረዳን ሳታቅ በወንጀል አጥምደዋታል። አለቃዋ ይፈልጋታል። እቺ ፌቨን ደግሞ ነብዩን ትፈልጋለች። ሁለቱ ተስማምተው ጽጌረዳን ወንጀል ውስጥ አስገባታል። ጽጌረዳ ደግሞ ስራ ያገኘው መስሏት ያ ስለሚወዳት ነው በእርግጥ ያደረገው፣ ግን ደግሞ ወንጀል ነው አሰርቷት ያለውና ጽጌረዳ ምንም የተረዳችው ነገር የለም። ሙከንን ደግሞ ያንን የነብዩን ቤተሰብ ሊበቀል ብሎ ጽጌረዳ መጠቀም አድርጓታል። ሄርሚ ማናት እቺ እንትና ደግሞ ፌቨን ደግሞ እየተከታተለች እግር በእግር የጽጌረዳ የሆነን ነገር እያበላሸችባት ነው ያለውና ጽጌረዳ ምንም አልተረዳችም። ከዚህ በፊት አረገዝኩኝ ብላ አውቃ ቀለም ደፍታ ፔሬዴ ነው ነብዩ አስረግዞኝ ካደኝ ብላ ጽጌረዳ ላይ ሌላ ድራማ ሰራች። ጽጌረዳ ነብዩን ሄዳ ተጣላች። ነብዩና ጽጌረዳ ሲጣሉ በዛ ክፍተት ገባች ማለት ነው። እናቲቱ እዚህ ጋር ሌላ ድራማ እየሰራች ነው። እናቲቱ የራሷ ወንጀል አላት። እናቲቱ አጥምዳ ይዛታለች፣ ያን ሚስጥሯ እንዳታወጣባት። እዛ ጋር ደግሞ የነብዩ አባት ጋር ደግሞ የሆነ የተገናኙበት ነገር አለና ጽጌረዳ በዚህ መሀል ተጎጂ የሆነችው ማናት? ጽጌረዳ ናት። ጽጌረዳ ደግሞ ምንም አልተገለጠላትም። ጽጌረዳ ምስኪን ናት። ዛሬ ደግሞ ያ አለቃዋ ያው በወንጀል አጨማልቆ ይዟታል። ካላገባሽኝ በዚህ ትታሰሪያለሽ ብሎ ሊያስፈራራት ማለት ነው። እና እውነት በጣም ያሳዝናል። ሰው ይሄን ያህል ክፋት እኔ ለምን እንደሚጠቅም አላውቅም። በእርግጥ ድራማዎች፣ ሁሉም ድራማዎች ውሸት አይደለም፣ እውነተኛ የሆነ ታሪክ ላይ ነው እየተሰራ የሚነገረን እና እንደዚህ ያንን ነገሮች በየቤታችን ይኖራሉ። በእርግጥ እነ ልዑል ላይ የንስር አይን ድራማ ላይ ብዙ የንስር አይን ዩቲዩብ ላይ ብዙ ነገር እናያለን እና ይሄ ቢሆን እኔ አይገርመኝም። ግን ደግሞ የጽጌረዳ ህይወት በጣም ያሳዝናል። ከተማራችሁበት እስኪ ህይወትና ልጋብዛችሁ ተመልሰን እንገናኝ። በእውነት በጣም ስማርት ሰው ነህ። በዚህ ልክ ሰው ትረዳለህ፣ ታነባለህ ብዬ አላሰብኩም ነበር ጭራሽ። አንቺም እኔ ላይ ጥሎሽ እንጂ ሌላ ሰው ቢሆን አታለሽው ነበር። አንተን እኮ ቀለል አድርጌ ስላየው እንጂ እንዲህ በቀላል እንኳን እኔም ፌቨንን አታገኘኝም ነበር። ግን ከዚህ በኋላ እኔና አንቺ እንደ ስራ ባልደረባ መተጋገዝ፣ መደጋገፍ እንጂ መሻወድ የለብንም። ገብቶሻል? አዎ ገብቶኛል። ስለዚህ አሁን ወደ ዋናው ጉዳያችን ስንገባ በቅርቡ ጽጌረዳን አገባታለሁ። ምን ነው ደነገጥሽ? በቅርቡ ስልሽ በጣም በቅርቡ ነው። በዚህ 2-3 ሳምንት ውስጥ። ቆይ አንተ ያማል እንዴ? እንዴት ነው በዚህ አጭር ጊዜ በ2 ሳምንት ውስጥ አገባታለሁ ምናምን የምትለው? ምን ነው አላመንሽኝ ነው ወይስ ሌላ ያጠራጠረሽ ነገር አለ? ምን እያልከኝ እንደሆነ ግን ገብቶሃል? ጽጌረዳ ላገባት ነው እያልከኝ እኮ ነው ያለው። እሷ ዝም ብላ የሱቅ ዕቃ ነች እንዴ አንስተ ልታገባት የምታስበው? እሱ እኔን ነው የሚያሳስበኝ። አሁን እኔ የምፈልገው ስለ ጽጌረዳ በዝርዝር ሁሉንም ነገር እንድትነግሪኝ ነው። ምንድነው የምነግርህ? ሁሉንም ነገር ስለ ጽጌረዳ አጠቃላይ የምታውቂውን ነገር፣ ባህሪዋን ሊሆን ይችላል፣ ከልጅነቷ ጀምሮ ያለውን ሁሉንም ነገር። ደግሞ በሰርጉም ጉዳይ በእሷ በኩል እንደ ቤተሰብ ሆነሽ እንድትቀርቢ ነው ፈልገው። ቆይ አንተ ግን የምርህን ነው የምታወራው? እንዴ ወይኔ አምላኬ! ቆይ ይሄ እንዴት ነው ሊሆን የቻለው? ምንድነው የተፈጠረው? አሁን ሳምሽ ነው ወይስ አሁንም እርግጠኛ አይደለሽ? ቆይ ጽጌረዳ ምን አድርጋ ነው በወንጀል እየተፈለገች ያለችው? እኔ ብቻ ነኝ ከዚህ ነገር ላወጣት የምችለው። ስለዚህ ወደደችም ጠላችም እኔን እሺ ብላ ማግባት አለባት። ቆይ እንዴት ይሄ ሊሆን ይችላል? ማለት አንተ እሱን አንተው። የጽጌረዳ ማግባት ለአንቺም በጣም ትልቅ እረፍት እንደሆነ በደንብ አውቃለሁ። ፌቨን አይኔን በደንብ እያንዳንዱን ነገር በደንብ አድርጌ ነው የማውቀው፣ እያንዳንዱ እርምጃ ሳይቀር። ስለዚህ እኔን ለመሸወድ እንዳትሞክር። በእርግጥ አንተ እኮ ልክ ነህ። አንተ ያልከው ነገር ትክክል ነው። የጽጌረዳ ማግባት ለእኔ እረፍት እንደሚሰማኝ በደንብ አውቃለሁ። ትክክል ነህ። ስለዚህ ያልከኝን ነገር በሙሉ አደርጋለሁ። ጎበዝ ጎበዝ ልጅ። አንድ ነገር መጠየቅ እንችላለን? ምንድነው እሱ? ጽጌረዳ ምን አድርጋ ነው
ማለቴ በምን ምክንያት ነው እንደዚህ ሆነችው? በወንጀል እየተፈለገች ያለችው? ምንም፣ እኔ ነኝ እንደዚህ እንዲሆን ያደረኩት። ምን? አዎ፣ አንቺም እኔን ለማስፈራራት ወይም ለመሸወድ ብትሞክሪ ከዚህ የተሻለ ነገር አይገጥምሽም። ስለዚህ በእኔና ባንቺ መሀል ያለው መከባበር ቢቀጥል ነው የሚሻለው። እሺ ገብቶኛል። ሌላው ነገር ይህን ነገር ለጽጌረዳ ምነግራት እኔ ብቻ ነኝ፣ አንቺ እንዳትነግሪያት። እንግዲህ እንዳያችሁት ፌበንና ዮኒ ጽጌረዳ ላይ እየዶለቱ ነው። ጽጌረዳ ደግሞ ምንም ነገር አልገባትም፣ አላወቀችም። በእርግጥ ነቅታ ሄርሜላን አንቃ ይዛ መሬት ላይ ስታንደፋደፋን ነበረ። ግን ደግሞ በዚህ በኩል ማናት ሄርሜላና ዮኒ ጽጌረዳ ላይ እየዶለቱ ነው። ጽጌረዳ አጣብቂኝ ውስጥ ነገር ገብታለች። በእርግጥ ያው ህይወቷ ያሳዝናል። ድህነት ዋጋ ያስከፍላል። ደግሞ ይሄን ያለ ሰው ልጅ እንደዚህ ክፋት ማድረግ እኮ በቀላሉ አማርኛ ወድጄዋለሁ ተይልኝ ብትላት እኮ ጽጌረዳ የምትተውላት ሴት ናት። ለምን? ጽጌረዳ ልቧ በጣም የዋ ነው። ልቧ ትልቅ ነው። በጣም ጎበዝ ናት። ለእናቷ መድረስ የምትፈልግ ሴት ናት። እና እኔ በበኩሌ ጽጌረዳ እውነቴን ነው የምላችሁ ውስጤ በጣም ነው የሚወዳት። ለምን? የዋ ናት። ላመነችበት ነገር ወደኋላ አትልም። እነሱ ግን በዚህ ይሄን ያህል እሷን ለማጥቃት መሮጣቸው በጣም ከባድ ነው። ለማንኛውም ክፋት ራስን ያጠፋል። መጨረሻቸው ባያምርም ለጊዜው ግን ያው ሰውን ያሰቃያሉ። እንግዲህ ወሬ ያላበዛባችሁ፣ ከወደዳችሁ ድራማውን ላይክ፣ ሼር፣ ኮመንት እያደረጋችሁ አበረታቱን። ሰላም